ደሃ ፊት አላይም እንዴት ይባላል? ማን እናስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አሁን 1 ሚሊዮን ብር የቀበሌ ቤት የማይገዛም አልሰማም ይሆናል እሱ ምንም የትም ትንሽ ብር ይዘን የደሃ ፊት ጠላን ብለን እንምንላለን። ሐቅ ሲመጣ እንቀበል ምን ሰዎች አለ ማንነታችን ግን ሱብሃንአላህ ስንይ ራሳችን የምትታዘዝበት ቦታ አቋል እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ ሱብሃንአላህ ባትሸና ነው እንዴት ትኖር ነበር ትንሽነትን በጣም ትገነዘባለህ በትግስት ላይ ሳጥና ቀኑሉ ያውሉ ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አጣቀ አየው ትንሽ